ማሊክ ኢብኑ ዲናር ረሂመሁላህ እንዲህ ይላል። አንድ ቀን ሰዎች በታላቁ መስጂድ ከዙህር ሰላት በኋላ ጀምረው እስከ ኢሻ ሶላት ድረስ ተሰብስበው አላህን ሲለምኑ ተመለከትኩ። ምን አጋጠማችሁ አልኳቸው። እነሱም ሰማይ ውሃ ከማውረድ ተቆጠበ፣ ወንዞችም ደረቁ፣ አላህም ዝናብ እንዲያወርድልን ዱዓ እያደረግን ነው አሉ። ከዛም ሁሉም ወደ የቤታቸው ሄዱ። ለአገሪቱ እንግዳ ስለነበርኩ በመስጊድ ውስጥ ተቀምጬ ቆየሁ። በዚህ ሰዓት አንድ ጥቁር አፍንጫው አጭር ሆዱ የገፋ ከድህነቱ የተነሳ በአንድ ቁራጭ ልብስ ሀፍረተ ገላውን የሸፈነ ሌላኛውን ደግሞ ጫንቃው ላይ ያደረገ ሰውዬ ወደ መስጊድ ገብቶ 2 ረካ ሰገደ። ከዛም በመስጊድ ውስጥ ሰው መኖር አለመኖሩን ለማረጋገጥ ግራ ቀኝ ዞረ። እኔ ያለሁበት ቦታ ትንሽ የተደበቀ ስለነበር ሳያየኝ ቀርቶ ሰው የለም በማለት ወደ ቂብላ ዞሮ እጆቹን አነሳ። አላህ ሆይ ባሮችህን ስርዓት ለማስያዝ ዝናብ እንዳይወርድ አግደሃል። በባሮችህ ኃጢአት ላይ ታጋሽና ይቅር ባይ የሆንከው ጌታ ሆይ ባሮችህን ውሃ ታጠጣቸው ዘንድ ማጸንሃለሁ አለ። እጆቹን ከማውረዱ ሰማዩ ጨለመ። ደመናም ከቦታው ተሰብስበው ከደመነ በኋላ ዝናቡ ዘነበ። ሰውየው በጣም ስላስደነቀኝ ከመስጂድ ወጥቶ ወደ ቤቱ ሲሄድ ተከተልኩት። የተወሰነ ከተጓዘ በኋላ አንድ ቤት ውስጥ ገባ። ቤቱን በማግስቱ ለማግኘት ብዬ በሩ ላይ በጭቃ ምልክት አደረግኩና ወደ መስጂዱ ተመለስኩ። በማግስቱ ፀሐይ ስትወጣ መንገዶቹን ተከትዬ ምልክት ያደረኩበት ቤት ደረስኩ። ቤቱ የባሪያ መሸጫ ነበር። የባሪያ ነጋዴውን ባሪያ መግዛት ፈልጋለሁ አልኩት። ነጋዴውም ረጅምና አጭር እያለ የተለያዩ ባሪያዎችን አሳየኝ። የፈለኩትን ስላላገኘሁ ከነዚህ ውጭ ሌላ አለ በማለት ጠየቅኩት። ነጋዴውም ከነዚህ ውጭ የሚሸጥ ምንም የለኝም አለኝ። ማሊክም ተስፋ ቆርጬ ከባሪያዎች ቤት ውጭ ተቀምጬ ባለሁበት ሰዓት ከበሩ አቅራቢያ ከእንጨት የተሰራ ጎጆ አየሁና በዚህ ጎጆ ውስጥ ሰው አለ ወይ ብዬ ጠየቅኩት። በባለቤታቸው ለመሸጥ የተቀመጡት ባሪያዎችም አንተ ባሪያ መግዛት ነው የምትፈልገው፣ በዚህ ውስጥ ያለው ግን ለአንተ የሚገባ አይደለም፣ አይመጥንህም አሉኝ። ማሊክም ላየው እፈልጋለሁ ይውጣ ብያቸው ከጎጆ ሲወጣ ያ ትላንት መስጂድ ውስጥ ሲሰግድ ያየሁት ሰውዬ ነበር። ማሊክ ለባሪያ ነጋዴው ልገዛው እፈልጋለሁ አልኩት። ነጋዴውም ይህ ባሪያ ለምንም ነገር ስለማይሆን ከሸጥኩል በኋላ ምናልባት አታሎን ይሸጥልኝ ብለህ ስሜን ታጠፋ ይሆናል አለኝ። ማሊክም እንዳሰብከው አይደለም ልገዛው ስለፈለግኩ ነው አለውና ነጋዴው በርካሽ ዋጋ ሸጠለት። ማሊክም እንዲህ ይላል። ይህን ባሪያ ወደ ቤቴ ወስጄው የተወሰነ ከተቀመጠ በኋላ አንገቱን ቀና አደረገና ጌታዬ ሆይ ጥንካሬን ከፈለግ ከኔ የሚበረታ አለ፣ ዝናን ከፈለግ ከኔ የበለጠ ቆንጆ አለ፣ ለስራ ከሆነ ደግሞ ከኔ የበለጠ አዋቂ ያለና ለምን ገዛኸኝ አለኝ። ማሊክም ትላንት የበስራ ከተማ ነዋሪዎች በሙሉ ባጋጠማቸው ድርቅ ምክንያት በመስጂድ ውስጥ ከዙህር ሶላት እስከ ኢሻ ሰላት ድረስ ዱዓ ሲያደርጉ ቆይተዋል። ነገር ግን ልመናቸው መልስ አላገኝም ነበር። አንተ ግን መስጂድ ገብተህ እጆችን አንስተህ አላህን በለመንክ ሰዓት ልመና ተቀባይነት አግኝቶ ዝናብ ወረደ አለው። አገልጋዩ ምናልባት ሌላ ሰው ይሆናል፣ ያየኸው ሌላ ሰው ሊሆን ይችላል አለኝ። ማሊክም ሲመልስለት ይልቁንስ አንተ ነህ አልኩት። አገልጋዩም አውቀኸኛል ግን አለኝ። አዎ። እርግጠኛ ነህ አለኝ። አዎ አልኩት። በአላህ እምላለሁ። ከዛ በኋላ ወደ እኔ አልተመለከተም። ወዲያውኑ ለአላህ ስጁድ ወረደ፣ ስግደቱንም አራዘመ። ወደሱ በደንብ ስቀርብ የሚስጥሩ ባለቤት ሆይ ሚስጥሩ ተጋለጠ፣ ይህ ሚስጥር ተስፋፍቶ ህይወትን መቋቋም አልችልም ሲል ሰማሁት። ብዙም ሳይቆይ ነፍሱ ከለይታ ይህን ዓለም ተሰናበተች። አንዳንድ የአላህ ባሮች መልካም ስራቸውን ሆነ ከአላህ ዘንድ ያላቸውን ደረጃ በዚህ ልክ ነበር የሚደብቁት። እኛስ በእኛና በአላህ መካከል የቱን ያክል የመልካም ስራ ሚስጥር አለን? ያ አላህ ነውራችንን ይሸፍንልን፣ ለአንተ ያለንን ፍራቻ ከአለት የጠና አድርግልን።